ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤንነት፣ ህይወት፣ መውጣት መግባት ሁሉ ሰላም ነው ወይ? ፈጣሪ ይመስገን እኔ ጋር ሁሉ ሰላም ነው። በስግደት በሀገር ያላችሁት ወንድሞቼ እንዴት ናችሁ? እግዚአብሔር ይመስገን እኔ አለሁ። ይሄ ዩቲዩቡን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ቤተሰብ ሆኑልኝ ይላችኋለሁ። አበረታቱኝ፣ ከጎኔ ሆኑልኝ። ሰብስክራይብ አድርጉ፣ ላይክ አድርጉ ይላችኋለሁ ውዶችዬ። ያው ታውቃላችሁ ላይክ ማድረግ አያስከፍልም ይላችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ ይላችኋለሁ ውዶችዬ። ደግሞ እኔ ያለሁበት አገር አሁን ላይ በጣም ይበርዳል ይላችኋለሁ። ስለሚበርደኝ እንደዚህ ለብሻለሁ ይላችኋለሁ ውዶችዬ። በጣም ነው የሚበርደው፣ እውነቴ ነው የሚላችሁ፣ በጣም ይበርዳል ይላችኋለሁ። ዛሬ አንድ ነገር ነው ይዤ ወደ እናንተ የመጣሁት። ምንድን ነው ይዘሽ የመጣሽው ካላችሁኝ የኔ ውስጥ የቆረቆረኝን አሁን ኦንላይን ላይ ሚያየው ብዙ ነገር፣ እዚህም ቤት ሆኜ ሚያየው ብዙ ነገር እኔ ያወቁትን የኔ የተሰማኝን ለእናንተስ ለምን አላካፍላችሁም ብዬ ነው የመጣሁት ይላችኋለሁ ውዶችዬ። እሱ ምንድን ነው እዚያ አረብ ሀገር ሆናችሁ በተለያየ እቃ ታውቃላችሁ፣ የእንጨት እቃ ምናምን ታውቃላችሁ። ላዩ ላይ የሆነ እንትን ነገር የውጭ ሀገር እቃ ሁሉ ታውቃላችሁ። በላዩ ላይ በቃ የሆነ ጥሩ ነገር ይለጥፋሉ እንጂ ውስጡ ዱቄት ነው። እዚህ ሀገር እንጨት ሁሉ እንጨት ዱቄት ነው ውስጡ ማለት ነው። ላዩ ብቻ በቃ የሆነ እንደሚያምር ምናምን አድርጎ የሆነ ትንሽዬ ነገር ነው የተለጠፈ ውስጡ መሀሉ አሁን እንደዚህ እጅን እንደዚህ አድርጌ አሁን ይሄ በዚህ የሚያምር ነው የተለጠፈ፣ ከዚህ የሚያምር ነው የተለጠፈ፣ ግን በመሀሉ ላይ ዱቄት ነው በሆነ በሚያዝ ነገር እየተያያዘ ማለት ነው ይላችኋለሁ ውዶችዬ። ይህ ደግሞ እነሱ እንጨት የሚጸዳው የተለያየ ነገር የሚደረገው የእነሱ ሁሉም ነገር ያው አልጋ በአልጋ ናቸው እነሱ ሁሉ ነገር ማለት ነው። ግን እዚህ ሀገር እቃ ወደ ኢትዮጵያ ይገባል ሁሉ ነገሩ ማለት ነው። ከዛ የኢትዮጵያ አሁን ብዙ እህቶቻችን ወንድሞቻችን የሚያሰሩት አሁን ከውጭ ሀገር የገባ እንጨት ነው ሁሉም ነገር ማለት ነው። ግን ውስጡ ግን ዱቄት ነው፣ ላዩ ግን ያለበጨልጫል ማለት ነው። ውስጡ ዱቄት ነው ይላችኋለሁ ውዶችዬ። እባካችሁ በቃ የኔ ስለተሰማኝ ነው ይህን ይዤ የመጣሁት ይላችኋለሁ። የቀረጹትን ቪዲዮ አለ በመሀል አስገባለሁ እሱን ማለት ነው። ትንሽ ኢትዮጵያ ላይ ይሄ አደጋ አይችልም። በራሳችሁ ሀገር እንጨት ገዝታችሁ እንጨት ተፈልጦ ከዛ እቃችሁን አሰሩ። ውሃ ከነካው ዱቄቱ እንዳለ ነው የሚቦካ፣ ሊጥ እንደሚቦካ ነው የሚቦካው ውዶችዬ። እባካችሁ ሊጥ እንደሚቦካ ነው የሚቦካው። ከዛ እናንተ ብችሉ ከውጭ ሀገር የሚገባውን ወደ ኢትዮጵያ የሚገባውን እቃ አትግዙ ውዶችዬ፣ እባካችሁ። እኔ እዚህ የሚሰራበት ቤት ስላየሁ ነኝ። ትንሽ ሁል ጊዜ ያለው ሲያይ ትንሽ ውሃ የነካ ቦታ ይቦካል። እሱ ምንም እንደሌለ እንደ ሊጥ ነው የሚቦካ። እውነቴ ነው የሚላችሁ መሀሉ እንደዚህ ይፈለጣል ማለት ነው። ይሄ የቄንጥ ምናምን እየተደረገው እንደዚህ ነው የሚፈታ። ውስጡ ዱቄቱ ላይ ይቦካል ማለት ነው። ከዛ እባካችሁ የውጭ ሀገር የሚገባውን እቃ አታሰሩ። በሀገራችሁ ጣውላ እንኳን ቤት ገዝታችሁ እቃው ምናምን ከከበዳችሁ ማለት ነው፣ እንጨት ገዝታችሁ ምናምን እሱ ከከበደ ጣውላ የሀገራችሁ ጣውላ ገዝታችሁ የለፋችሁትን እውነቴ ነው የሚላችሁ ደፈቀና ያላችሁትን ብራችሁን ከዚህ ሀገር የሚገባ እቃ ሁሉ ለኢትዮጵያ አይጠቅምም። እባካችሁ ከዚህ ሀገር የሚገባ ማንኛውም እቃ ቢሆን ለኢትዮጵያ አይጠቅምም። ደግሞ አረብ ሀገር ያላችሁ እህቶቼ ከአረብ ሀገር ስትገቡ ስልክ ይዛችሁ ብትገቡ፣ ወርቅ ነገር ይዛችሁ ብትገቡ ይጠቅማችኋል። ግን ብዙ እቃ የቤት እቃ ምናምን ይዛችሁ አትግቡ። ካርጎ አሁን ላይ በጣም ካርጎ በጣም ተወደዋል። እውነቴ ነው የሚላችሁ በጣም ነው የተወደደ ካርጎ። ይህ ስለሆነ እዚህ ሀገር እቃ የኛ ሀገር
ምንም አይጠቅምም። እባካችሁ ወስዳችሁ ነው አንድ ከዚህ የምትገዙ በዶላር ነው። ሁለተኛ ደግሞ ከዚህ ይዛችሁ ሄዳችሁ ካርጎ ክፍላችሁ ምን ብላችሁ ደክማችሁ ይዛችሁ ሲስተዱ ወይም ካርጎን ከጫናችሁ ማለት ነው አይጠቅምም ብዙም። የኢትዮጵያና ኢትዮጵያ ልንጠቀም በኢትዮጵያ የተሰራ ነገር ነው ሁሉም ነገር የሚጠቅመው የዚህ ሀገርም ነው የሚጠቅመው ይላችኋለሁ። ብችሉ እባካችሁ ከዚህ ሀገር የገባ እቃ ራሱ አታሰሩ፣ እባካችሁ አታሰሩ። ትንሽ ውሃ ከነካም ይቦካል፣ አይጠቅምም። የኛ ሀገር ተሎ ነው የሚበላሸው። ውህቶች እውነቴ ነው የሚላቸው እግዚአብሔርን ያብለጨልጫል እንጂ መልኩ ምናምን አው አለው መልክ ግን መልክ ኖሮ ውሃ ከነካው የሆነ ነገር ከነካው የሆነ ከባድ ነገር እቃ በላዩ ላይ እንኳን እውነት አሁን ለምሳሌ ቁም ሳጥን ብታሰሩ በዛ ቁም ሳጥን ላይ ለሆነ ትልቅ ነገር ሄዶ ቢወድቅ እንደዚህ ላዩ ላይ የተለጠፈው እንደዚህ ሁለት ቦታ ይካፈላል። ውስጡ ዱቄት ነው። አሁን እኔ በሚሰራበት ቤት እሱን ስላየሁት ነው። እግዚአብሔርን ለእኛ ሀገር እነዚህ እቃዎች አይጠቅሙ ውዶችዬ። እባካችሁ ብችሉ የሀገራችሁን ጣውላ ገዝታችሁ እቃ ሁሉ የፈለጋችሁን እቃ ሁሉ አሰሩ ይላችኋለሁ። እኛ ሀገር ውሃው ብዙ ሰው ያው ግማሹን ሊጠብቅ ይችላል፣ ላይጠብቅም ይችላል። ስለዛ አይጠቅምም። እባካችሁ ብችሉ የሀገራችሁን እቃ ሁሉም እቃ በሀገራችን የተሰራ እቃ ምናምን ብትገዙ ጥሩ ነው። ከዚህ የሚገባው እቃ የኛ ሀገር አይጠቅምም። እውነቴ ነው የሚላችሁ። እኔ በጭንቅላቴ ያሰብኩትን ለእናንተ ይዤ የመጣሁት ዛሬ። እንደዚህ ብትጠቀሙ በጣም አሪፍ ነው ይላችኋለው። ውሃ ከነካው አይቀመጥም። ማንም እቃ ቢሆን ይበላሻል ሁሉም ነገር። እዚህ ሀገር ያው እንጨት የሚጸዳበት ለብቻ ነው፣ ሶፋ የሚጸዳበት ለብቻ ነው፣ የመሬት ምንጣፍ የሚጸዳበት ለብቻ ነው፣ ሁሉም ነገር የሚጸዳበት ለብቻ ነው። ግን እኛ ሀገር አያስችልም እንደዚህ አይነት ኑሮ ውድነት። አሁን ላይ ኢትዮጵያ ላይ ታውቃላችሁ ኑሮ ውድነት በጣም ሰማይ ወጥተዋል። ስለዛ አያስችልም። ግን የሀገራችሁን እቃ ግዙ፣ የሀገራችሁን እቃ አሰሩ። እንጨትም ቢሆን የሀገራችሁን እንጨት አሰሩ ይላችኋለሁ ውዶችዬ። የኔ የተሰማኝን ነው ይሄን ይዤ የመጣሁት ይላችኋለሁ። ልብስም ቢሆን ልብስ አሁን እዚህ ሀገር ሁሉም ነገር ገዝቼ ኢትዮጵያ ይዤ እገባለሁ ብትሉ የዚህ ሀገር ልብስ የኢትዮጵያ አይሆንም። እውነቴ ነው የሚላችሁ። የዚህ ሀገር ልብስ ጫማ ራሱ ታውቃላችሁ። የዛሬ 2 ዓመት የገዛነው ዛሬ ዓመት የገዛነው እዚህ አረብ ሀገር ሆነን አዲስ ነው የሚመስለው፣ ያልተለበሰ ነው የሚመስለው። ግን ኢትዮጵያ አንድ ቀን ረግጣችሁ የሆነ 1 ሰዓት መንገድ ተኩል ደቂቃ መንገድ ምናምን ሰፈር ራሱ ብዙሩ ራሱ ይበላሻል በአንድ ቀን ነው። የዚህ ሀገር ጫማ ኢትዮጵያ ይዛችሁ ቤት በአንድ ቀን ነው የሚበጠሰው። የዚህ ሀገር እቃ ምንም ነገር ለኢትዮጵያ የኛ ሀገር አይሆንም ውዶች። አትድክሙ፣ ብዙዎቻችሁ አትድከሙ ይላችኋለሁ። እንደዚህ ብታደርጉ በጣም አሪፍ ነው። እውነቴ ነው የሚላችሁ። ከውጭ ሀገር የሚገባውን ጣውላ አታሰሩ። ከዚህ ሀገር የሚገባ ማንኛውም እቃ ቢሆን ማንኛውም አታሰሩ። ለኢትዮጵያ አይሆንም። ላዩ መልኩ ብቻ ነው እንጂ ውስጡ ካሜራ ነው። ካሜራ በውሃ ከተበጠበጠ እንዴት ነው የሚሆነው? ታውቃላችሁ። እንደዚህ ነው ውስጡ እንደሌለ እንደዚህ ነው የሚነፋ ማለት ነው። ይሄ እንጨት ኢትዮጵያ ከገባ ውሃ ከነካው በንጽህና ከላዛችሁ እሱም የጸዳውን ደግሞ በኢትዮጵያ ላይ መግዛት ከባድ ነው። ይህ ስለሆነ ውዶች እውነቴ ነው የሚላችሁ የምታደርጉትን ነገር ሁሉ ማንም ሰው አስቦ ቢያደርግ በጣም አሪፍ ነው። እናንተ ለምን ይሄ ልናገር የቻልኩትን እንደኔ ነው የምትለፉ። እውነቴ ነው የሚላችሁ ቀንና ማታ ስትሉ ወር ነው አመት ነው ስትሉ ወር ሳታውቁ ነው በአንድ ኩሽና እያላችሁ ወር ይመጣል። ሳናቅ ነው እውነት አመቱ ወሩ ሳምንቱ የሚቆጥረው። ይህ ስለሆነ ውዶች እባካችሁ የለፋችሁትን ላባችሁን ጠባ አደረጋችሁትን ባታበላሹ አሪፍ ነው ይላችኋለሁ። ገንዘባችሁን በአግባብ ተጠቀሙ። ዛሬ እየሰራን ነው እያገኘን ነው። ግን
ነገ ላይ ጥሩ ቦታ መውደቅ አለበት። ጥሩ ቦታ ቢደርስ ያው ዛሬ የለፋነው ዛሬ ወጣትነታችን እያለ ዛሬ ጉልበታችን እያለ ዛሬ መልካችን ሁሉ ነገራችን እያለ የሰራነው ነገር ሁሉ ለነገ ብናስቀምጥ በጣም አሪፍ ነው ብዬ ስላሰብኩ ነው ወደ እናንተ ይዤ የመጣሁት ይላችኋለሁ ውዶችዬ። እውነት በቃ የሰማው ይጠቅማል፣ ያልሰማው ምንም ግን ዛሬ ብር ስላለ ይሄን እገዛለሁ፣ ይሄ አደርጋለሁ፣ ይሄ አደርጋለሁ፣ ይሄ አደርጋለሁ፣ ይሄ አደርጋለሁ። ዛሬ የአየር ነገር ሁሉ ይሄ የዓለም በለጨ ነገር ምናምን በቃ ሁሉ ነገር እናበላሻለን ማለት ነው። የያዝነው ብራችን ሁሉ በሱ ላይ እንጨርሳለን። ግን ለነገም ብናስቀምጥ እቃ እየገዛን የነገ ቁም ነገር ያለውን እቃ ቁም ነገር ያለውን ነገር ብንገዛ ቁም ነገር ያለውን ብናስቀምጥ ነገ ደግሞ አንድ ነገር ሰው ሆኖ ማይቸገር አይኖርምና ሰው ሆኖ ማይራብ አይኖርምና በዓለም ላይ ያለን ብዙ ውጣ ወረዶች አሉ። ይሄ ሁሉ ስላለ ወደፊት ወደ ኋላ ሳይሆን ወደፊት ምን ደርሰውን ወደፊት እርምጃችንን እሱን ብናስተካክል አሪፍ ነው ውዶችዬ። እውነት ብቻ እግዚአብሔር ይመስገን፣ ስለ ሁሉም ነገር እግዚአብሔር ይመስገን ማለት ነው ይላችኋለሁ። እሱ ያኖራል። ግን ቢሆንም እግዚአብሔር እኛን እንደፈጠረ ያኖረናል። ግን ቢሆንም እናንተ የሰራችሁትን እግዚአብሔርን ላባችሁን ትፈቀና እያላችሁ ጥብ አደረጋችሁትን ክፉ ቦታ ባይወድቅ ጥሩ ቦታ ብታስቀምጡ ቁም ነገር እያለው እቃ ብትገዙ ነው። ግን ደግሞ ብትቸገሩ ቢርባችሁ እሱንም አውጥታችሁ የሆነ ችግራችሁ ትወጣላችሁ። ቁም ነገር ያለው ነገር እናድርግ እህቶቼ። አልባሌ ቦታ ላባችን አናጥፋ እባካችሁ ይላችኋለሁ። ከአረብ ሀገር ምንም ነገር ይዛችሁ ወደ ኢትዮጵያ አትውሰዱ፣ አይጠቅም። ካርጎ ማታደርጉ ካርጎ ራሱ አሁን 1 ኪሎ ራሱ ይኸው $10 እንደዚህ ደርሷል ይላችኋለሁ። 1 ኪሎ $10 ማለት አሁን ስንት ኪሎ ብጭኑ እስቲ አስቡ ይላችኋለሁ ውዶችዬ። ከዛ የሚያስፈልጉትን ነገር ሁሉ በሀገራችንም ግዙ። ቅድም ያልኩትን እንጨት ራሱ የሀገራችሁ ጣውላ ገዝታችሁ አሰሩ። እዚህ ሀገር ሆነን እዛ የገዛን ሰውን አዘን ምናምን የገዛነው ለወደፊት አይሆንም ውዶችዬ። ይበላል ነው የሚበላሸው። እንደገና እድሜያችን መቼም የማንም ቆሞ አይቀርም ይላችኋለሁ ውዶችዬ። ለወደፊት ቁም ነገር አለው ነገር ለወደፊት ስናይ ስንገባ ስንወጣ እኛን የሚያስደስት ነገር ብናደርግ በጣም አሪፍ ነው ይላችኋለሁ ውዶች። ይሄን ተጠቀሙት። እኔ በውስጤ ላይ የተሰማኝን በውስጤ ላይ አሁን እየሰራሁ ምናምን ያየሁትን ለእናንተ ለጓደኞችን ለምን አላከፋላቸውን ብዬ ነው የመጣሁት ይላችኋለሁ ውዶችዬ። ዩቲዩብም ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጎ ቤተሰብ ሁኑልኝ፣ አበረታቱን። ዩቲዩብ ደግሞ አዲስ ነው፣ እባካችሁ አሳድጉልኝ፣ ቤተሰብ ሁኑልኝ። እኔም ደግሞ በጣም ነው የሚወዳችሁ። እኔም አዳዲስ ነገር ይዤ ወደ እናንተ እመጣለሁ። በስራዬ ቦታ ያየሁትን በቃ በተለያየ ቦታ ያየሁትን አዳዲስ ነገር ይዤ ወደ እናንተ የሚመጣ ይሆናል ማለት ነው ውዶችዬ። በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። ደግሞ አሁን እኔ ያለሁበት ሀገር አሁን ይሄው እንደምታዩ 7:15 ነው ማለት ነው። 7:15 ነው ግን መሽቷል። እኔ በማብራት ነው ቪዲዮ እንኳን የሚቀርጸው 7:15 ነው አሁን ማለት ነው። አሁን 7:15 ነው ውዶችዬ፣ መሽቷል። እኔ በማብራት ነው የሚቀርጸው ይላችኋለሁ። ውጪው ምናምን ብታዩ መሽቷል በጣም ማለት ነው ይላችኋለሁ። ደግሞ ይኸው 4 ሰዓት ሲሆን 5 ሰዓት ሲሆን ነው 4 ሰዓት 5 ሰዓት ሲሆን ነው የሚጨልመው ይላችኋለሁ። አሁን ደግሞ በጣም ጨልመዋል ይላችኋለሁ። እስቲ እናንተ ያላችሁበት ሀገር የት ሀገር እንዳላችሁ ኮሜንት ላይ ጻፉልኝ። እኔ መዳም ቤት ነው የሚሰራው።
ኮንትራት ነው የሚሰራው ይላችኋለሁ ውዶችዬ። ስለ እኔ ማወቅ የምትፈልጉ ነገር ምናምን ካለ ኮሜንት ላይ ጻፉልኝ፣ መልስ እጄ የሚመጣ ይሆናል ማለት ነው። መልካም አዳር ይሁንላችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን ወንድሞቼ። በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ። መልካም ምሽት ይሁንላችሁ፣ መልካም አዳር ይሁንላችሁ። በጣም ነው የሚወዳችሁ። ባይ